አቤት ምን አይነት ንትርክ ነው ያዝከው? የጫነ ስንት ቀን ነው አይደል እንዴ ከሰጠውህ ኃላፊነት መውሰድ አትችልም ማለት ነው። ጫነው። አዎ ጫነው። እሱ ነው ጫነው አልኩህ አይደል እንዴ? እሺ ይኸውልህ፣ እኔን ከዚህ በኋላ እኔ ጋር ደውል፣ መሰረትን ሄድና ጠይቃት ወይም ደውልላት፣ ይጫነው ይበላት። እሺ ከባድ ነው እኮ አንዳንዴ እንደዚህ የቢዝነስ ስራ ሲሰራ። አቤት ኧረ እባክህ ከሰው ጋር ነኝ ከእንግዳ ጋር ነኝ እንዴ? ቆይ ስራው ላይ ቆይተሃል አይደለ እንዴ? ምንድነው ያንተ ችግር? ምንድነው አሁን ማለት ለመጫን በዚህ ልክ ያስቸገረ ነገር ምንድነው? እኔም ስራ ልስራበታ እንዴ? በስራ መሀል እየደወልኩ እኮ ነው። ይጫን 3 ቀን ሙሉ ሰው እንዴት እንደዚህ ይላል? ኃላፊነት ሰጠው በቃ እሺ የመሰረት ስልክ እልክልሃለሁ። እሷን አናግራት። ምክንያቱም የበለጠ እሷ ደግሞ ታውቀዋለች ጉዳዩ። በቃ እኔ ጋር ደውል። አዎ አትደውል። በቃ ጫነው እንዴ! ኧረ ምን አይነት ዕዳ ውስጥ ነው የገባው? ኧረ ስንቴ በእናትህ ተረጋጋ። ለምን መሰለህ ስራ ይበላሻል። አይ እንዴ አንተ ቢዝነስ ነው የምታበላሽ። ሰዎች እኮ በጣም ባለጌ ናቸው። በእናትህ ስራ ያበላሹብሃል። እስቲ ስም ጋር ለዚህ ደግሞ ለትራካን በቃ ደግመህ ደወለ። አሁንም አቤት ወይ ስንታየው ሳዳቆ አደገኛ ባለሀብት ሆኗል ለካ። ስማ ይኸውልህ፣ ክፉ ደግ የማልናገር ከሰው ጋር ስለሆንኩ ነው። ይጫን ይላል በቃ ኮንቴነሩ ይጫን፣ መርከቡ ይጫን፣ ቲማቲሙ ይጫን ነው ይላል። የፈለከውን ይጫን። ያዘዝኩህን ብቻ ሳይሆን አዲስ የገቡም ካሉ ይጫን። እንደው ቶሎ በተጫነለትና እንደው የ3 ወር የቤት ኪራይን በዘጋልኝ አሉ አይደል እንዴ? በቃ ይጫና። ምን አይነት ጉድ ነው? ምን አይነት ንትርክ ነው? በቃ እሺ፣ በቃ ቻው። እኔ እንደውም ይኸውልህ ከጫንክ ጫን፣ ካልጫንክ እኔ ለሌላ ሰው ኃላፊነት መስጠት እችላለሁኝ። ምን ሆነ ነው? ብዙ በቃ ታመማ እንደኩ እንደ ለራስህ ለጤና ማሰብ እንጂ በጣም ለቶይ መች ቆይቷል ከታዘዘ እንዴ? ስንት ጊዜ ሆኖ ነው? ኦልሞስት 15 ቀን ያው ነው አይደለም? 15 ቀን ነገርኩት። አሁን 3ኛ ቀኔ ነው እንግዲህ በቃ ኦፊሻሊ ከነገርኩት። አንዳንድ ሰው እኮ በቃ አስቸጋሪ ነው። አንዳንዴ መሰለህ እንደዚህ ኮንቴነር አሁን በብዛት ሲታዘዝ ይቆያል። ሲገባ አንደኛ የሚጫንበት ፎርክሊፍት አለ። የምን ኮንቴነር ነው? አሁን ይጫን ይልካል ነበር። ምን ታዲያ ምን እንደው በማታውቀው አትቀባጥር። ኮንቴነር ይላል እንዴ? አታውቀኝም እንዴ? ታዲያ ምንድነው የምታስጭነው? የሁሉ ጭቅጭቅ ይጫና። ስንት ቀኑ ነው? አዲስ የገቡትም ይጫኑ የምትለው ምንድነው ታዲያ የምታስጭነው? የሲስተር ልጅ ታገባለች። ለሷ ነው ፍላሽ ላይ የነታደሰ አለሙንና የመሳሰሉትን የነጸጋይ ሸቱን የሰርግ ዘፈን እያስጫንኩ ነው። ኧረ ዝም በል ይላል። ያንተንም ይጫንልህ። የሥራ ልብስ ይሻል የሚለው አብሮት ባለጌ